ዛሬ ደግሞ ኤክሰርሳይዝ 2.3 እንሰራለን። 2.2 ያላያችሁት ካላችሁ የ2.2 ሊንክ ከታች አስቀምጥላችኋለሁ። ዲኖሚኔተራችን አንድ አይነት ሲሆን እንዴት አድርገን እንደምንደምር በጣም በቀላሉ አይተናል። ስለዚህ አንድ አይነት ዲኖሚኔተር ሲኖረን በጣም ቀላል ስለሆነ ዝም ብሎ ከላይ ያሉትን መደመር ወይም መቀነስ ስለሆነ እዛ ላይ ኤክስ ሊገባባችሁ በጭራሽ አይገባም ማለት ነው። አሁን ደግሞ ኤክሰርሳይዝ 2.3 ላይ እንዴት አድርገን ሁለት የተለያየ ዲኖሚኔተር እንደዚህ ሲኖረን ወይም እዚህ ጋር እንዳለው ኤክስ ስኩዌር እዚህ ጋር ደግሞ ሌላ አይነት ሲሆን አንድ አይነት ካልሆኑ ማለት ነው እንዴት አድርገን እንደምንደምር እናያለን። ኤ ላይ ያለውን ጥያቄ ስታዩት 25 5 16 4 ሲል ወዲያውኑ እንግዲህ 5 ስኩዌር 25 ነው፣ 4 ስኩዌር 16 ነው። ወዲያው ትዝ የሚላችሁ የኤ ስኩዌር ማይነስ ቢ ስኩዌር ማለት ኤ ፕላስ ቢ ታይምስ ኤ ማይነስ ቢ ማለት ነው የሚለው ፋክተራይዜሽን ብዙ ጊዜ ስለሚደጋገም ብታስታውሱት ጥሩ ነው። በቁጥርም ሊው ካላችሁ ለምሳሌ ሁለት ቁጥሮችን እስቲ ስኩዌር እናርግና 6ን ስኩዌር ብናረግ ቀነስ አድርገን ደግሞ ሁለትን ስኩዌር ብናረግ የምናገኘው ስንት ነው? 36 ሲቀነስ 4 አድርገን 32 አይደል? እኔ ደግሞ ያን አልፈልግም ብዬ 6 እና 2ን ብደምርስ ብዬ እዚህ ጋር ኤ ቢ የምንላቸው እንግዲህ እነዚህ ነው ማለት ነው። እነዚህ ቁጥሮች ኤ እና ቢ ብንላቸው 6ን ከ2 ጋር ደምሬ ከ6 ላይ 2ን ብቀንስስና ከዛ ባባዛስ ብዬ ባስብ 6 እና 2ን ስትደምሩ 8 ከዛ ደግሞ 6 ላይ 2 ስትቀንሱ 4 ታገኙና ተመሳሳይ 32 ታገኛላችሁ። ስለዚህ ሁለት ነገሮችን የሆነ ኤ እና ቢ የሚባሉ ነገሮችን ቁጥሮች ሊሆኑ ይችላሉ፣ እንደዚህ አይነትም ቫሪያብል ሊሆኑ ይችላሉ። ስኩዌር አድርጋችሁ ማቀናነስና ቁጥሮቹን ደምሮና መቀነስ አንድ አይነት ስለሆነ እንዲህ አይነት አቀማመጥ ሲሰጠን ወዲያውኑ ወደ ኤ ፕላስ ቢ ኤ ማይነስ ቢ አድርገን እናስቀምጠዋለን ማለት። ስለዚህ እዚህ ጋር ምን እናደርጋለን? 5y ማይነስ 4 የነበረውን እዚህ ጋር 4 ማይነስ 5y አድርገው ስዊች ነው ያደረጉብን። ምንም ችግር የለውም፣ ስዊች ነው የተደረገው። ይሄኛው ምን አድርጌ ማስቀመጥ እችላለሁ? 5y ማይነስ 4 የነበረውን በኔጌቲቭ ነው ያበዙብን ማለት ነው። ልክ እንደዚህ አንድ አይነት እንዳይሆን በኔጌቲቭ ተደረገብንና ኢንስቴድ ኦፍ 5y ኔጌቲቭ 5y ሆነ። ኢንስቴድ ኦፍ ኔጌቲቭ 4 ፖዚቲቭ 4 ሆኖ ተቀመጠልን ማለት ነው። ስለዚህ ኔጌቲቭ ኦፍ የዚህኛውን ኔጌቲቭ ኦፍ እንደተቀመጠላችሁ አድርጋችሁ በመቁጠር ታስተካክሉታላችሁ ማለት ነው። ከዛ ይሄ ኔጌቲቭ ከላይ ቁጥሩ ላይ ማድረግ ይችላሉ። 16 ላይ ለምሳሌ እኔ ኔጌቲቭ 1/2 የነበረውን ፈተና ላይ አውቄ 1/2 ኔጌቲቭ 2 ባረግባችሁ ኖ እንዴ ማ ኔጌቲቭ እዚህ ጋር ኮንፊውዝ ስለሚያደርገኝ ወደ ላይ ያደርገዋለሁ ብላችሁ ዋኑን ከላይ ኔጌቲቭን አድርጋችሁ ኦቨርቱ አድርጋችሁ እንደማስቀመጥ ማለት። ስለዚህ ይሄን በኔጌቲቭ እንዳበዙባቸው መቁጠር ይሄንን ኔጌቲቭ ኦፍ ስታደርጉት ከዚህ ጋር ስለሚመሳሰልላችሁ ምን እናደርገዋለን? 25y ስኩዌራችን እንዳለ ነው። ከታች ደግሞ 5y ማይነስ 4 አለ። ከዛ እዚህ ጋር ደግሞ ያለችዋን ደግሞ ጽፋት ምን አድርጌ ያስቀምጣታለሁ? 5y ማይነስ 4 አደርገዋለሁ እንዲመሳሰልልኝ ከዚህ ጋር ማለት ነው። ወይም 4 ማይነስ 5y ማድረግ እንችላለን። ወይ ይሄኛውን ወደዚህ መቀየር፣ ወይ ይሄኛውን ወደዚህኛው መቀየር፣ ወይ ደግሞ ሁለተኛውን ወደ መጀመሪያው ማመሳሰል ነው። ስለዚህ ወደ መጀመሪያው ላመሳስለው ብዬ ነው። ከዛ ምን አደርጋለሁ? ይሄ ግን በኔጌቲቭ ስለሆነ ያበዙብኝ ኔጌቲቭን ከላይ አደርገዋለሁ ማለት ነው። ለ16 አደርገዋለሁ። ይሄ መደመር እንዳለ ሆኖ ለ16 አደረኩት ማለት ነው። አሁን እዚህ ጋር የተደረገው ምንድነው? ይሄኛው ቁጥር በኔጌቲቭ ስለተባዛ ነው እንደዚህ 4 ማይነስ 5y የሆነው ማለት ነው። ስለዚህ እኔ ደግሞ ተመልሼ በኔጌቲቭ ሳበዛው ወደዚህ መልሰዋለሁ ማለት ነው። 5y ማይነስ 4 አድርገዋለሁ። ያ ማለት ግን ኔጌቲቭን ወደ ላይ ለማድረግ እንጂ ኔጌቲቭን ለማጥፋት አይደለም። ኔጌቲቭን ከላይ ለማስቀመጥ ኢንስቴድ ኦፍ ከታች ከላይ ለማስቀመጥ ማለት ነው። አሁን አንድ ሰው ይሄን ኔጌቲቭ እኔ እዚህ ጋር ነው ማድረግ የምፈልገው ካለ የሚያደርገው ምንድነው? የላይኛውን 16 ያደርግና ኔጌቲቭዋን ከታችኛዋን ለሁለቱም ነው የሚያደርገው ማለት ነው። ኔጌቲቭ 5y ፕላስ 4 አድርጋችሁ ዞሮ መጀመሪያ የተሰጠውን 4 ማይነስ 5y ተብሎ የተሰጠ ታመጣላችሁ ማለት ነው። አሁን ወዲያው ምን ትዝ ይላችኋል? ይሄኛው
5y minus 4 ነው። ይሄም 5y minus 4 ነው። አንድ አይነት ሐረግ ነው ማለት ነው ዲኖሚኔተሩ። አሁን ዲኖሚኔተራችን አንድ አይነት ስለሆነ 5y minus 4 ጋር እንወስድና ከላይ ቀጥታ መደመር ነው ማለት ነው። 25y square minus 16 ሆነ ማለት ነው። ፕላስ ማይነስ ከምንል ማይነስ 16 ብለን ማስቀመጥ ስለምንችል ከዛ እዚህ ጋር ምን ይታየናል? የሆነ 25 ከዛ y ከዛ 16 ስለዚህ የሆነ ስኩዌር ሲቀነስ የሆነ ስኩዌር ሲታየን እኛ ምን እናደርጋለን? a plus b a minus b አድርገን ማስቀመጥ ስለምንችል ይህንን እንደ አንድ ቁጥር አድርገን ለመቁጠር ስንፈልግ 5 አለ y እናደርገዋለን ማለት ነው። የአምስት እና የyን ስኩዌር እንደማለት ነው። ስለዚህ ምን አደርጋለሁ? 5y minus 4 times 5y plus 4 አድርጌ ማስቀመጥ ይችላል። ለምን እችኛዋን ቁጥር አስተካክዬ ላስቀምጣት ካላችሁ 5y ስኩዌር አድርጋችሁ 16 ደግሞ 4 ስኩዌር አድርጋችሁ ልክ እንደ a ስኩዌር b ስኩዌር ማስቀመጥ እንችላለን ማለት ነው። ይሄኛው እንደ a ነው የምንቆጥረው፣ ይሄኛው b ማለት ነው። ያኔ 5y plus 4 5y minus 4 አድርገን a plus b a minus b አድርገን እናስቀምጠዋል። ከዛ ደግሞ ከታች 5y minus 4 አለ ደግሞ። ስለዚህ ይሄ 5y minus 4 በ5y minus 4 ይጣፋልናል። ከማጣፋታችን በፊት ግን ከታችኛው ዲኖሚኔተራችን ዜሮ የሚያደርግብንን ቁጥር ኤክስክሉድ እናደርጋለን ማለት ነው። እዚህ መልሳችን የሚሆነው መጨረሻ ላይ 5y plus 4 ብለን ነው የምናስቀምጠው። ነገር ግን ዲኖሚኔተራችንን ዜሮ የሚሆንበትን ከማጣፋታችን በፊት ማለት ነው። ካጣፋን በኋላ መርሳት የለብንም። ከማጣፋታችን በፊት ነው ይሄኛው 5y minus 4 ዜሮ የሚሆነው መቼ ነው? ለምን ዜሮ መሆን ስለሌለበት። ይሄ ዜሮ ሆነ ማለት አንዲፋይን ይሆንብናል። የሆነ ቁጥር ሲካፈል ለሆነ ዜሮ አንዲፋይን ስለሚሆን ያችን አንዲፋይን የሚያደርግብንን ዜሮ ኤክስክሉድ ማድረግ አለብን። ስለዚህ ምን እናደርጋለን? ለy ሶልቭ ስናደርግ 5y ምን መሆን የለበትም is equal to 4 እናደርጋለን። 4 ነው ወደዛ በወስደው ከዛ ኦቨር 5 ስናደርግ yችን መሆን የሌለበት ማን ነው ማለት ነው? y መሆን የሌለበት 4 ኦቨር 5 ነው ማለት ነው። ከ4 ኦቨር 5 ውጪ ለሌላ yዎች በሙሉ ብንከት 5y plus 4 ብለን ማስቀመጥ እንችላለን። ለ4 ኦቨር 5 ግን አይሆንም። ለምን? 4 ኦቨር 5 እዚህ ጋር ብትከቱ 5 times 4 ኦቨር 5 ብታረጉ ምንድነው የሚመጣው? እዚህ ጋር እንክተት ብለን እዚህ ጋር 5 times 4 ኦቨር 5 አድርገን ሲቀነስ 4 ብናረግ 5 በ5 ተጣፍቶ 4 ይሆናል። ከ4 ላይ 4 ስንቀንስ 0 ይመጣል። ስለዚህ 0 መምጣት ስለሌለበት ያችኛዋን ቁጥር ኤክስክሉድ ማድረግ መርሳት የለም። ቢ ላይ ደግሞ ያለውን ፋክተራይዝ አድርገን ለማስቀመጥ ያህል 1 ኦቨር ኤክስ ስኩዌር እንዳለ ይሆንና ያኛውን ግን 1 ኦቨር ኤክሶቹ ግን 2 ኤክስ ስላለ አንዱን ኤክስ የጋራ ሲናዚ ሁለት ቦታ ስላለ የጋራው ስንት ኤክስ ፕላስ 1 አድርጌ ማስቀመጥ እችላለሁ ማለት ነው። ያኔ የጋራ ስንወስድ ኤልሲኤም ብለን ሊስት ኮመን መልቲፕል ስንወስድ ይቀልናል ለማየት። አሁን በቁጥር ለምሳሌ 1 ኦቨር 2 ስኩዌር ፕላስ ብዬ እዚህ ጋር 1 ኦቨር 2 ታይምስ 2 ፕላስ 1 ብዬ ባስቀምጥ እንደማለት ነው። የሆነ ቁጥር ስኩዌር ከዛ ደግሞ ቁጥሩ ሲደመር 1 እንደማለት ነው። አሁን የነዚህን ኤልሲኤም ብንፈልግ ምንድነው የምናደርገው? እዚህ ጋር 2 እዚህም 2 አለ፣ ፓወሩ 1 ነው። እዚህ ጋር ግን ፓወሩ 2 ነው። ስለዚህ የዚህን ኤልሲኤም ስወስድም ወስደው 2 ስኩዌር ነው መጀመሪያ ትልቁን ፓወር ወስዳለሁ። ከዛ ደግሞ ይሄን ኦሬዲ ስለወሰድኩት የትልቁን ስለወሰድኩለት ምንም አልጠቀመውም ያንን። ይሄ ደግሞ 3 ማለት ነው። ያኔ በ3 አብዛዋለሁ። ኤልሲኤም የሚሆነው 4 ጊዜ 3 አድርጌ 12 ነበር ማለት ነው። የነዚህ ብዜት የ2 ስኩዌር እና የዚህኛው ብዜት ነበር የሚሆነው በቁጥር ደረጃ። አሁን የነዚህን ኤልሲኤም ስንወስድ ለሊስት ኮመን መልቲፕል የምንለው ማለት ነው። ኤልሲኤም ብለን ሊስት ኮመን መልቲፕል ስንወስድ እዚህ ጋር አንድ ኤክስ ነው ያለው፣ ኤክስ ፓወር ኦፍ 1 ነው። ይሄ ኤክስ ስኩዌር ነው። ያኔ የምንወስደው ትልቁን ነው ማለት ነው። እዚህ ጋር አንድ ኤክስ ፓወር ከሆነ ያለው እዚህ ጋር የምንወስደው ትልቁን አድርገን ኤክስ ስኩዌርን እንወስዳለን። ሌላ ደግሞ የሌለ ደግሞ ኮመን ላይ የሌለ ኤክስ ፕላስ 1ም ሁለቱም ቦታ የለም። ስለዚህ ኤክስ ፕላስ 1ን እንወስዳለን። አሁን እዚህ ጋር ምንድን ያደረግነው? እዚህ ጋር ኤክስ አለ፣ እዚህም ኤክስ አለ። የዚህኛው ኤክስ ፓወር 1 ነው፣ የዚህኛው ኤክስ ፓወር ግን 2 ነው።
ስለዚህ ኤልሲኤም ሊስት ኮመን መልቲፕል ስወስድ በቁጥር ደረጃ ብታዩት የሆነ 2 ስኩዌር ብሰጣችሁና እዚህ ጋር ደግሞ 2 ቁጥሩ ቢኖር ልክ ይሄን እንደ ኤክስ ስኩዌር ብትቆጥሩት ማለት ነው። ይሄኛው ደግሞ እንደ ኤክስ ቢሆን ማለት ነው። ይሄ ኤክስ ስኩዌር እንደማለት ነው። ያኔ በቁጥር ብታዩት 2 ስኩዌር እና የሁለትን የጋራ ውሰዱ ብላችሁ የምትወስዱት 2 ስኩዌር 4 ነው አይደል? የጋራ የሚሆነው 4 ነው እንጂ 2 አይሆንም። ስለዚህ አሁንም ልክ እንደዛ የጋራ የኤክስ ስኩዌር እና የኤክስ የጋራ ማን ነው? ኤክስ ስኩዌር ነው የምንወስደው። ኤክስ ፕላስ 1 ደግሞ እዚህ ስለሌለ ሁለቱም ጋር ስለሌለ እሱንም ጨምረን እንወስደዋለን። የነዛ ብዜት ነው የሚሆነው ማለት ነው። አሁን የ1/3 እና የ1/4ን የጋራ ውሰዱ ብንባል 12ን ከወሰድን በኋላ ሁለቱን አባስተን ማለት ነው። 12ን ከወሰድን በኋላ 12 ለ3 እንላለን። 4 ጊዜ 1 እንል ነበር። ሲደመር አድርገን 12 ደግሞ ለ4 3 ጊዜ 1 3 ብለን እንደዚህ ነበር የምንሰራው። አሁንም ልክ ቁጥሩን ስንሰራ ይሄኛው ነገር ሲካፈል ለዚህኛው እንላለን። ለመጀመሪያው ማለት ነው ኤክስ ስኩዌር ታይምስ ኤክስ ፕላስ 1 ለኤክስ ስኩዌር ሲካፈል ኤክስ ፕላስ 1 ታይምስ ነው የሚመጣው። ከዛ ኤክስ ፕላስ 1 ታይምስ 1 እንላለን። ኤክስ ፕላስ 1 ከዛ አሁን ደግሞ ለዚህኛው ሲካፈል ስንት ነው የሚሆነው ስንል ኤክስ ስኩዌር ታይምስ ኤክስ ፕላስ 1አችን ለኤክስ ታይምስ ኤክስ ፕላስ 1 ሲካፈል ስንት ይመጣል ስንል ኤክስ ፕላስ 1 በኤክስ ፕላስ 1 ይጣፋና ኤክስን በኤክስ ይጣፋና ኤክስ ታይምስ ይመጣል ማለት ነው። እዚህ ፕላስ አድርገን ኤክስ ታይምስ እንላለን ማለት ነው። አሁን ያደረግነው ምንድነው? የሁለቱን የጋራ ወሰድን። የጋራ ስንወስድ ኤክስ ስኩዌር እና ኤክስ ፕላስ 1 አመጣን። ከዛ ይሄ ለዚህ እንላለን። ልክ እዚህ ጋር ቁጥሩን ስንሰራ የጋራ ከወሰድን በኋላ ይሄ ለ3 4 ጊዜ ነው። 4 ጊዜ 1 4። ይሄ ደግሞ ለዚህኛው ለ4 3 ጊዜ ነው። 3 ጊዜ 1 3 ብለን እንደምናስቀምጠው አሁንም ይሄኛው ቁጥር ሲካፈል ለዚህኛው ይሄኛው ታይምስ ነው። ከዛ ኤክስ ፕላስ 1 ታይምስ 1 ኤክስ ፕላስ 1 አለ። ከዛ ይሄኛው ቁጥር ሲካፈል ለዚህኛው ደግሞ ኤክሱ 1 ኤክስ ተጣፍቶልን ኤክስ ፕላስ 1ም ተጣፍቶልን ኤክስ ታይምስ ቀረ። ኤክስ ታይምስ 1 ኤክስ እንላለን። አንድ ጊዜ ቁጥር ላይ ቀስ አድርጋችሁ ከተለማመዳችሁ ስትሰሩ የቫሪብሎቹ አያሳስቷችሁም። በቃ ልክ እዚህ ጋር እንደሰራ ነው የሚሆነው። 12ን ወስዳችሁ የጋራ ይሄን አባስታችሁ ይሄን አባስታችሁ የጋራ 12 ከወሰዳችሁ በኋላ 12 ለ3 4 ጊዜ ይሄኛው ጊዜ ማለት ነው። 4 ጊዜ 1 4። አሁንም 12 ለ4 3 ጊዜ ይሄኛው ጊዜ እንደማለት ነው። 3 ጊዜ 1 3 ብለን እንደዚህ እንደምናስቀምጠው በተመሳሳይ የጋራ ከወሰድን በኋላ ይሄኛው ለዚህኛው እንላለን። ኤክስ ስኩዌር ይጣፋልና ኤክስ ፕላስ 1 ታይምስ ከዛ ኤክስ ፕላስ 1 ታይምስ 1 ኤክስ ፕላስ 1 ከዛ ይሄኛው ደግሞ ለዚህኛው ስናካፍለው ኤክስ ፕላስ 1 ይጣፋና ኤክስ ስኩዌሩ ደግሞ በአንድ ኤክስ ይጣፋና ኤክስ ታይምስ 1 ኤክስ እንላለን ማለት ነው። ከዛ በኋላ ይሄን ስናደማምር መጨረሻ ላይ የምናገኘው ስንት ይሆናል ማለት ነው? ኤክስ እና ኤክስ ተደምሮ እዚህ ጋር አንድ ያላቸው አንድ ኤክስ እና አንድ ኤክስ እንደማለት ነው 2x ይሆናል። ፕላስ 1 አለ። ከታች ደግሞ ኤክስ ስኩዌር ታይምስ ኤክስ ፕላስ 1 አለ ማለት ነው። ስለዚህ ኤክስ ስኩዌር ታይምስ ኤክስ ፕላስ 1 አድርገን እንደዚህ ማስቀመጥ እንችላለን። አሁን መልሱን ግን እንደዚህ ብለን ዝም ብለን ብንተወው ኤክስ እንሆን እንችላለን። ለምን? ከታች ዲኖሚኔተራችንን ዜሮ የሚያደርጉብንን ቁጥሮች ኤክስክሉድ ማድረግ አለብን። ዜሮ የሚያደርጉብን ቁጥሮች ደግሞ ኤክሳችን ዜሮ ሲሆን እዚህ ጋር ዜሮ ሊሆን ይችላል። ከእንደገና ደግሞ ኤክሳችን ደግሞ ኔጌቲቭ አንድም ሲሆን ዜሮ ይሆናል ዲኖሚኔተሩ ማለት ነው። ስለዚህ መልሳችንን ይሄ የሚሆነው ይሄ መልስ ብለን የምናስቀምጠው ኦንሊ ለማን ነው ማለት ነው? ፎር ኤክስ ናት ኢኳል ቱ ብለን ዜሮ እና ለኤክሳችን ናት ኢኳል ቱ ኔጌቲቭ 1 ማለትን ከረሳን ፈተና ላይ ኤክስ ነው የምንሆነው። ስለዚህ ከኔጌቲቭ 1 እና ከዜሮ ውጭ ይላሉ ለሌላ ቁጥሮች ይሄንን ነው እንደማለት ነው። ዜሮን ብትተኩ ዜሮ ያመጣባቸዋል ቁጥሩን፣ ኔጌቲቭ 1ን ብትከቱ ዜሮ ይመጣል የታችኛው። ስለዚህ ያ እንዳይሆን እነዚህን ሁለት ቁጥሮች ኤክስክሉድ ማድረግ እንዳትረሱ። ሲ ላይ ደግሞ የተሰጠን የሆነ ዩ ፕላስ 1 ከታች አለ። ዩ ፕላስ 1 ሲደመር 1 ኦቨር ዩ ፕላስ 1 ተብለናል። ስለዚህ በቁጥር ብናየው እንዲቀለን በቁጥር ነው ሁሉ ነገር መለማመድ ያለብን። 2 ብለን 1 ኦቨር 2 ብንል
እንደምናደርገው ስንሰራ ይሄንን ስንደምር የጋራ እዚህ ጋር ከታች አንድ ስለሆነ የጋራቸው የሁለቱ ብዜት ነው 1 ታይምስ 2 ነው። ከዛ የጋራ ሁለትን ከወሰድን በኋላ የዚህና የዚህን ብዜት ማለት ነው የዚህና የዚህን ብዜት የጋራ ሁለት አድርገን ከወሰድን በኋላ ምን እናደርጋለን? 2 ለ1 እንላለን። 2 ጊዜ 2 4 ሲደመር እንላለን 2 ለ2 እንላለን። 1 ጊዜ 1 ብለን እናስቀምጣለን። ከዛ 5/2 ነበር ምንለው አይደል? አሁንም ይሄንን እንደ 2 ቁጠሩት። ይሄን 2 በሉት። ይሄኛው 1/2 ሆነ እንደማለት ነው። በቃ 2 እና 1/2 እንደ መደመር አድርጋችሁ መቁጠር ነው። ያኔ የጋራ የምንወስደው ልክ እዚህ ጋር የሁለቱን ብዜት 2 እንደወሰድነው እዚህ ጋርም u+1 እና ከታች አንድን ብናባዛ የምናገኘው የጋራ u+1 ነው ማለት ነው። ልክ እዚህ ጋር 2 ከወሰድን በኋላ 2 ለ1 2 ጊዜ እንደምንለው አሁንም u+1 ለ1 u+1 ጊዜ ማለት ነው አይደለ? ስናካፍለው ከዛ በላይ u+1 ታይምስ u+1 እንላለን። u+1 ስኩዌር ይሆናል። ከዛ ሲደመር እናደርግና ልክ እዚህ ጋር 2 ለ2 1 ጊዜ እንዳለው አሁን ደግሞ u+1 ለu+1 ሲካፈል 1 ጊዜ አይደል? ከዛ 1 ጊዜ 1 እንላለን ማለት ነው። እናንተ ግን ቀስ እያደረጋችሁ ለመለማመድ ሞክሩ በራሳችሁ እየሰራችሁ። ስለዛ ምን ይሆናል ማለት ነው? u+1 ስኩዌር +1 ኦቨር u+1 አድርገን ማስቀመጥ እንችላለን። ነገር ግን እንደዚህ ብለን መተው የለብንም አይደል? ሁልጊዜ ኤክስክሉድ ማድረግ አለብን አይደል? ይሄንን 0 የሚያደርጉትን ቁጥሮች ዩዋችን ምን መሆን የለበትም ማለት ነው? ኔጌቲቭ 1 መሆን የለበትም። ዩ ኔጌቲቭ 1 ሆነ ማለት ይሄ አንዲፋይን ይሆናል። አሁን የምንማረው ስኮፕ ሪል ነምበር ስለሆነ ኮምፕሌክስ ነምበር እስካልተማርን ድረስ አሁን ይሄ በሪል ነምበር ኔጌቲቭ 1 መሆን የለበትም። ይሄኛው ተባስቶም ከተቀመጠላችሁ u+1 በu+1 ተባስቶ u+1 ስኩዌር ማለት የሁለቱ ብዜት ከሆነ እንዲህም ተባስቶ ከተቀመጠላችሁ u ስኩዌር ፕላስ twice of u ፕላስ 1 ተብሎ ሊቀመጥ ይችላል ማለት ነው። ያኔ ይሄኛው አንድ ተደምሮበት u ስኩዌር ፕላስ twice of u ፕላስ 2 ኦቨር u+1 ተብሎ ቢቀመጥ ይሄም ትሩ ሊሆን ይችላል። ለምን እዚህ ጋር u+1 ተተንትኖ ማለት ነው። ስኩዌሩ ሲተነተን u+1ን በu+1 ብታባዙት የምታገኙት u ስኩዌር ፕላስ 2u ፕላስ 1 ነው ማለት ነው። በፖሊኖሚያል ሬጉላር መልቲፕሊኬሽን እዚህኛው ደግሞ 1 ስትደመርበት ፕላስ 2 ይሆንልንና እንደዚህም ተደርጎ ቢቀመጥ ትክክል ነው። ግን እንደዚህ አድርገን ማስቀመጥ እንችላለን። ዲን ደግሞ ስንሰራ እንደዚህ a ስኩዌር አለ፣ ab አለ፣ b ስኩዌር አለ። ስለዚህ ኤልሲኤማቸው ማን ነው ብለን የሁለቱም የእያንዳንዳቸውን ኮመን ለመውሰድ እዚህ ጋር a አለ ፓወሩ 2 ነው፣ እዚህ ጋር a አለ ፓወሩ 1 ነው፣ ቢያችን 1 ነው ፓወሩ፣ ይሄኛው 2 ነው ፓወሩ ስኩዌር ነው። ስለዚህ የምንወስደው ትልቆቹን ነው ማለት። ስለዚህ የጋራ ብለን የምንወስደው ከኤዎች ውስጥ ትልቁን a ስኩዌር ነው፣ ከቢዎች ውስጥ ደግሞ ትልቁን b ስኩዌር ነው ማለት ነው። በቃ እነዚህ ኤያቸው አንዳንድ ስለሆነ ትልቆቹን በመውሰድ የጋራ እንደዚህ አድርገን ማስቀመጥ እንችላለን። ከዛ በኋላ የምናደርገው ልክ ኖርማል እንደምሰራው a ስኩዌር b ስኩዌር ነው ያደረግነው። a ስኩዌር b ስኩዌራችን ለa ስኩዌር ሲካፈል እንላለን። ለa ስኩዌር ሲካፈል a ይጣፋና b ስኩዌር ታይምስ ይሆናል። ከዛ b ስኩዌር ታይምስ 2 እንላለን። twice of b ስኩዌር ይሆናል። ሲቀነስ እንልና ደግሞ አሁንም ደግሞ ይሄኛውን ደግሞ እዚህኛው እናካፍላለን ማለት ነው። a ስኩዌር b ስኩዌራችን ደግሞ ለab ሲካፈል ደግሞ አንዱ ሊቀንስብንና አንድ ab ይጠፋ አንድ a እና አንድ b ጠፍቶ ab ታይምስ ይሆናል። ከዛ ab ታይምስ 3 ስናደርግ 3 ታይምስ ab ይሆናል ማለት ነው። ፕላስ አድርገን አሁንም ደግሞ በተመሳሳይ መልኩ a ስኩዌር b ስኩዌራችን ደግሞ a ስኩዌር b ስኩዌራችን ደግሞ ለb ስኩዌር ሲካፈል ደግሞ እንላለን። ለb ስኩዌር ሲካፈል b ስኩዌር ይጣፋና a ስኩዌር ይቀረናል። a ስኩዌር ታይምስ 4 ታይምስ a ስኩዌር ይሆናል። እኛ አስተካክለን ማስቀመጥ እንችላለን። በኦርደር እናስቀምጠው ካልን ከፈለግን 4a ስኩዌር ከዛ ፖዚቲቭ b ስኩዌር ደግሞ አለ 2b ስኩዌር ከዛ ደግሞ ማይነስ 3ab አለ ኦቨር አድርገን ከታች ደግሞ a ስኩዌር b ስኩዌር
ማድረግ እንችላለን። ይህን ደግሞ ስንሰራ እንደዚህ መጀመሪያ እንደዚህ ያለ ከመስራት ፋክተራይዝ አድርገን ዲኖሚኔተራችንን ለማየት እንሞክራለን ምን እንደሚመስል። ስለዚህ ሳስቀምጥ ምን አደርገዋለሁ 3 ኦቨር አድርጌ እዚህ ጋር ኤክስ አለ እዚህ ጋር ኤክስ አለ። ስለዚህ የጋራ አንድ ኤክስ ወስጄ ማይነስ ስለሆነ ማይነስ 1 አድርጌ ማስቀመጥ እችላለሁ። እዚህ ጋር በቃ ኤክስ እና ኤክስ ስናገኝ አንዱን ኤክስ የጋራ ወስደን ብናበዛው ኤክስ እና ኤክስ ብናበዛ ኤክስ ስኩዌር ይመጣል። ኤክስን በአንድ ብናበዛ ኤክስ ይመጣል። ስለዚህ ጀስት የጋራን ያወጣነው። ከዛ ደግሞ የኛውን ደግሞ ፋክተራይዝ ማድረግ ከቻልኩኝ ይላለው ይሄ ኤክስ ስኩዌር ፕላስ ኤክስ ማይነስ 2 ነው። ይሄ ኳድራቲክ የምናውቀው ነው። ስለዚህ በፋክተራይዜሽን ቴክኒክ ኤክስ ስኩዌር ፕላስ ኤክስ ማይነስ 2 ማለት ሲባዙ ኔጌቲቭ 2 ሲደመር አንድ የሚሰጠን ማለት ነው። ስለዚህ ሲባዙ ኔጌቲቭ 2 ሲደመሩ አንድ የሚሰጡን ቁጥሮች ማን ናቸው ስንል ከማባዛት ብንሄድ ማባዛት ላይ ሁለት የሚሰጠን አንድ ጊዜ ሁለት አለ። የትኛውን ኔጌቲቭ ላድርገው ፖዚቲቭ እንዲሆን ሲደመር ብዬ ሳስብ ትንሿን ኔጌቲቭ ማድረግ እችላለሁ። ሁለቱን አሁን ባበዛ ኔጌቲቭ 1 ታይምስ 2 ብናደርግ ኔጌቲቭ 2 ይመጣል። ኔጌቲቭ 1 እና 2 ብንደምር ፖዚቲቭ አንድ ይመጣል ማለት ነው። ከዛ በኋላ ይሄን ፋክተራይዝ ሳደርገው ይሄን ቁጥር ፋክተራይዝ ሳደርገው እናርግ ያስቀምጣለሁ። ከላይ ያለው 2 እንዳለ ይሆንና ኤክስ ልና አንደኛ ያገኘሁት ቁጥር -1 ከዛ ደግሞ ኤክስ ልና ሁለተኛ ያገኘሁት ቁጥር ፖዚቲቭ 2 አድርገን ፋክተራይዜሽን በጣም ቀላል ነው፣ በተለይ ኮኤፊሽንቱ አንድ ከሆነ። አሁን ፋክተራይዝ ማድረጋችን የሚጠቅመን አንድ አይነት ካለ ሁለቴ ስለማንወስደው አንድ ብቻ ስለምንወስድ አሁን እዚህ ጋር x-1 እዚህ x-1 አለ። በቃ አንዴ ነው እንደ ጋራ አድርገን ስንወስድ ማለት ነው። ኤልሲኤም አድርገን ስንወስድ ብናረግ እዚህ ጋር ይሄና ይሄ አንድ አይነት ስለሆነ አንዴ x-1 ወስዳለሁ። ሌላ ደግሞ x የለም ሁለቱም ጋር፣ ስለዚህ xንም ወስዳለሁ። x + 2 ሁለቱም ጋር የለም፣ x + 2 ወስዳለሁ። በቃ የነዚህ ብዜት ነው ኤልሲኤማችን የሚሆነው ማለት ነው። በቁጥር ደግሞ ባሳያችሁ ለምሳሌ 1/3 ሲደመር 1/4 ብንባል ይሄ 3 ብቻ እዚህ ጋር ብቻ ስላለ እዚህ ጋር ስለሌለ 3ን እንወስዳለን። ሲባዛ አድርገን 4ንም እንወስዳለን። አባስታ 12 ነበር የጋራ የምንወስደው ማለት ነው። ሌላ ደግሞ እዚህ ጋር ሲደመር ብዬ የሆነ 1/2 ቢኖር ኖሮ ሁለትን ደግሜ አልወስደውም ነበር። ለምን እዚህ ጋር 4 ማለት 2 ስኩዌር ስለሆነ ትልቁን 2 ስኩዌርን 4ን ከወሰድኩኝ ሁለትን ተመልሼ አልወስደውም። ስለዚህ እዚህ ጋር 1/2 ቢኖር ኖሮ ዞሮ ዞሮ የጋራ የምወስደው 12 ነበር። 4 ማለት 2 ስኩዌር ነው። ስለዚህ ትልቁን 2 ስኩዌር ነው ወስጃለሁ፣ 4ን 3ን ወስጃለሁ፣ ሁለትን ደግሜ አልወስድም ነበር ማለት ነው። አሁንም በተመሳሳይ መልኩ ሁለት ጊዜ አንወስድም። እዚህ ጋር 2 ብላችሁ ቁጠሩት፣ አንድ ወስደናል። ከዛ ደግሞ ኤክስንም ወስደናል፣ ኤክስ + 2ንም ወስደናል። በቃ የነዚህ ብዜት ኤልሲኤማችንን ይሰጠናል ማለት ነው። ከዛ በኋላ አንድ ኤልሲኤም ካገኘን በኋላ ምንድነው የምንለው? ይሄ ያገኘነው ቁጥር ለዚህኛው ሲካፈል የሚመጣ ውጤት አለ። ያመጣነውን ውጤት በ3 እያበዛን ማስቀመጥ ነው ማለት ነው። ልክ በቁጥር ላይ 12 ካረግን በኋላ 12 ለ3 4 ጊዜ 1 4 እያልን እንደምናስቀምጠው በተመሳሳይ መልኩ አሁንም x ታይምስ x-1 ከታች ያለችውን x + 2 ማለት ነው። ያንን ለዚህኛው ስናካፍለው ለx ታይምስ x-1 ስናካፍል x እና x-1 ይጣፋና x + 2 ታይምስ ይሆናል። ከዛ x + 2 ታይምስ 3 እንላለን። 3 ታይምስ x + 2 እናገኛለን። ሲቀነስ እናረግና አሁንም ደግሞ ይሄኛው ደግሞ ሲካፈል ለዚህኛው እንላለን። አሁን ደግሞ ማለት ነው x ታይምስ x-1 አለ፣ x + 2 አለ። ለማን ነው የምናካፍለው? ለx-1 ታይምስ x + 2 ማለት ነው። ይሄኛውን ለዚህ ስናካፍል x እና x-1 ተጣፍቶ x + 2 ታይምስ መጣልን። ከዛ 3 ታይምስ x + 2 ብለን አስቀመጥን። አሁን ደግሞ ይሄኛውን ደግሞ ለዚህ ስናካፍል x-1 እና x + 2 ይጣፉና x ይቀረናል ማለት ነው። እዚህ ጋር ይሄና ይሄና ይሄ ይጣፋና x ታይምስ ይሆናል። ከዛ x ታይምስ 2 እንላለን። እንደ ቁጥር እንደምንሰራው 2x ይሆናል አይደል? ከዛ ይሄንን አቃሉ ማስቀመጥ ነው ማለት ነው። ይሄን እናስቀምጥ። ከታች ያለው እንዳለ x ታይምስ x-1 x + 2 እንዳለ ይሆንና ከላይ ግን ይሄንን ስናበዛው 3 ታይምስ x ይሆናል። 3x 3 ደግሞ 2ን ሲያበዛ 6 ይሆናል። ከዛ -2x አለልን። ከ3x ላይ 2xን ስንቀንስ ደግሞ 1x ይቀራል አይደል? ስለዚህ መልሳችን 6 አድርገን
ፕላስ ኤክስ ወይንም ኤክስ ፕላስ 6 አድርገን ማስቀመጥ እንችላለን። ኦቨር ኤክስ ታይምስ ኤክስ ማይነስ 1 ታይምስ ኤክስ ፕላስ 2 አድርገን እንደዚህ ማስቀመጥ እንችላለን። ትንሽ እዚህ ጋር የሆነ የተጨናነቀ ነገር አለ። ክላሪፋይ ለማድረግ ያህል እንግዲህ ቁጥራችን ይሄ ነበረ። ፋክተራይዝ ካደረግነው በኋላ ከዚህ ጋራ ስንወስድ ከዚህ መሀል አንዱን ወሰድን ኤክስ ማይነስ 1ን፣ ከዚህ ደግሞ ኤክስን አንድ ወሰድን፣ ከዛ ኤክስ ፕላስ 2ን ወሰድን። የነዛ ብዜት ነው ኤልሲኤማችን አለን። ያን ካገኘን በኋላ ይሄ ሲካፈል ለዚህ እንላለን። ኤክስ እና ኤክስ ማይነስ 1 ጠፉና ኤክስ ፕላስ 2 ቀረልን። ከዛ በስሪ ስናበዛው 3 ታይምስ ኤክስ ፕላስ 2 ሆነ። ሲቀነስ እንልና ደግሞ አሁንም ደግሞ ይሄ ደግሞ ለዚህ ሲካፈል ስንል ደግሞ ልክ ቁጥር እንደምናካፍለው ይሄኛው ደግሞ ለዚህ ሲካፈል ስንል ኤክስ ማይነስ 1 እና ኤክስ ፕላስ 2 ተጣፍቶ ኤክስ ታይምስ ቀረ። ኤክስ ታይምስ 2 ኤክስ አረግን እዚህ ጋር ከዛ መጨረሻ ላይ በፖሊኖሚያል እንደምናባዛው 3ን በኤክስ እናበዛው 3ኤክስ መጣ። 3ን በ2 እናበዛው 6 መጣ። ሲቀነስ 2ኤክስ አለ። ይሄኛው ኤክስ 3 ነው፣ ይሄኛው ኤክስ 2 ነው። ማቀናነስ ስለምንችል አንድ አይነት ኤክሶች ስለሆኑ አንድ ኤክስ መጣ። ያ ማለት 6 ሆኖ ፕላስ ኤክስ እንደማለት ነው። ፖዚቲቭ ኤክስ ከታች ደግሞ ኤክስ ታይምስ ኤክስ ማይነስ 1 ታይምስ ኤክስ ፕላስ 2 ሆነ ማለት ነው። ይህን ግን ስናስቀምጥ 6 ፕላስ ኤክስ ሳይሆን ብዙ ጊዜ የምንለው ኤክስ ፕላስ 6 አድርገን ስለሆነ የምናስቀምጠው በኖርማል አቀማመጥ እንደዚህ አድርገን እናስተካክለዋለን። ከዛ ግን መልሳችንን እንደዚህ ብለን አንተውም አይደል? ሁልጊዜ ከታች ዲኖሚኔተራችንን 0 የሚያደርጉን ቁጥሮች ኤክስክሉድ ማድረግ አለብን። መጀመሪያ ላይ ምንም ሳናጣፋ 0 የሚያደርጉብንን ዲኖሚኔተር ቁጥሮች ኤክስክሉድ ማድረግ አለብን። እዚህ ጋር አጋጣሚ ያጣፋነው ነገር ስለሌለ ነው እንጂ የሚጣፋ ቁጥር ቢኖር ኖሮ ሳናጣፋ ያለውን ነው መውሰድ ያለብን። ስለዚህ 0 የሚያደርጉብን ቁጥሮች ማማን ናቸው? ኤክስ መሆን የሌለበት አንደኛ 0 መሆን የሌለበት፣ ከእንደገና ደግሞ መሆን የሌለበት ኤክሳችን አንድ መሆን የሌለበትም። አንድን ብትተኩ ዲኖሚኔተራችንን 0 ያደርግብናል። ከእንደገና ደግሞ ኔጌቲቭ 2 መሆን የለበትም አይደል? ኤክሳችን ኔጌቲቭ 2 መሆን የለበትም። በቃ ኔጌቲቭ 2 ብትተኩ ኔጌቲቭ 2 ፕላስ 2 0 ይመጣና እንዳለ 0 ያደርግብናል። 0 ከማንም ጋር ቢባዛ 0 ስለሆነ፣ ስለዚህ 0 የሚያደርጉብንን እነዚህን ቁጥሮች ብቻ በኤክስክሉድ በማድረግ መልሳችንን ፋይናላይዝ ማድረግ እንችላለን። 0 መሆን የለበትም፣ አንድ መሆን የለበትም፣ ኔጌቲቭ 2 መሆን የለበትም። ኤፍ ላይ ደግሞ የተሰጠን ኤክስ ኦቨር ኤክስ ፕላስ 1 ስኩዌር 2 ኦቨር ኤክስ ፕላስ 1 ነው። ሁለቱ አንድ አይነት ናቸው። ይሄ ግን ስኩዌር ሆነ ማለት ነው። ስለዚህ የምንወስደው ሁሌ ትልቁን ነው ማለት ነው። የጋራ አድርገን ልክ 2 ስኩዌር እና 2 ቢኖረን የሆኑ ሁለት ቁጥሮች ደምሩ ብንባል ሲደመር ተደርጎ እንዲህ ቢሰጠን የጋራ ስንወስድ ይህንን 2 ሳይሆን የምንወስደው 2 ስኩዌር ነው አይደል? የ4 እና የ2 የጋራ 2 ስኩዌር 4 ነው ብለን የጋራ የምንወስደው የነበረው እዚህ ጋር በቁጥሩ ቢሆን ኖሮ፣ አሁንም በተመሳሳይ መልኩ የዚህኛው ቁጥር ስኩዌር እና የዚህኛው ቁጥር የጋራ ስንወስድ ትልቁን ስኩዌር ያለበትን ነው ማለት ነው የጋራ የምንወስደው። ስለዚህ ምን እናደርጋለን? ይህን ስናስቀምጥ የጋራችን ኤክስ ፕላስ 1 ስኩዌር ነው። ከዛ ይሄን የጋራ ከወሰድን በኋላ ልክ በቁጥር ብታደርጉት ኖሮ 4ን የጋራ ከወሰድን በኋላ 4 ለ4 እንላለን። አንድ ጊዜ አንድ እንደምንለው አሁንም ኤክስ ፕላስ 1 ስኩዌር ለኤክስ ፕላስ 1 ስኩዌር ሲካፈል አንድ ጊዜ ከዛ አንድ ጊዜ ኤክስ ብለን ነው የምናስቀምጠው ከላይ። ከዛ ፕላስ እናደርግና ኤክስ ፕላስ 1 ስኩዌር ደግሞ ለኤክስ ፕላስ 1 ሲካፈል እንላለን። ልክ እዚህ ጋር 4 ደግሞ ለ2 ሲካፈል ሁለት ጊዜ አንድ ሁለት ብለን እናስቀምጥ እንደነበረው አሁንም ኤክስ ፕላስ 1 ስኩዌራችን ደግሞ ለኤክስ ፕላስ 1 ሲካፈል አንዱ ኤክስ ፕላስ 1 ይጣፋና ኤክስ ፕላስ 1 ታይምስ ይሆናል። ከዛ ኤክስ ፕላስ 1 ታይምስ 2 ስናደርግ ደግሞ 2 ታይምስ ኤክስ ፕላስ 1 አለልን ማለት ነው። ይህንን አቃሉ ማስቀመጥ ነው። ኤክስ ፕላስ እናደርግና ይህን ስናበዛው ደግሞ ቅንፉን ለማጥፋት 2ኤክስ ይሆናል። ሁለት ደግሞ አንድን ሲያበዛ ፕላስ 2 ይሆናል ማለት ነው። ከዛ ኦቨር ኤክስ ፕላስ 1 ስኩዌር ይሆናል። ከዛ አሁን ደግሞ ኤክሳችን ይሄ 2ኤክስ እና 1ኤክስ ደግሞ መደማመር ስለሚችል 3ኤክስ ይሆናል። ፕላስ 2 አድርገን ኦቨር ኤክስ ፕላስ 1 ስኩዌር እናደርጋለን። መልሳችንን ግን እንዲያርገን አንተውም አይደል? ሁሌ ዲኖሚኔተራችንን 0 የሚያደርግብንን ቁጥር ኤክስክሉድ ማድረግ ስላለብን ከማጣፋታችን በፊት እዚያ ምንም ስላላጣፋን ቀጥታ ኤክሳችን መሆን የሌለበት ማለት ነው ኔጌቲቭ 1 ነው ማለት ነው። ኤክሳችን ኔጌቲቭ 1 ከሆነ ብቻ ነው አንዲፋይን የሚሆነው። ከዛ ውጭ ላሉት ግን መልሳችን
ይሄ ነው ብለን እንደማስቀመጥ። አሁን ደግሞ ኤችን እንሰራለን፣ ከዛ ጂን እንሰራለን። መጀመሪያ ተመሳሳይ የሆኑትን አንድ ላይ እንስራ ብዬ ነው። ኮንሴፕታቸው ተመሳሳይ ስለሆነ እዚህ ጋር z+4 አለ፣ እዚህ ጋር ደግሞ 3z+12 አለ። ወዲያውኑ ወደዚህኛው ፋክተራይዝ ማድረግ እንደምንችል እናየዋለን። ያኔ የምናረጋለን እዚህ ጋር ይሄኛው z+4 እንደሆነ እዚህ ጋር ያለችዋን ግን አስተካክዬ የጋራ የ3 እና የ12 የጋራ በወስድ 12 እና የ3 የጋራ 3ን መውሰድ ይችላሉ አይደለ? 12 ለ3 ይካፈላል፣ 3ም ለ3 ይካፈላል። ስለዚህ 3ን የጋራ በወስድ እዚህ ጋር ዜድ ይቀረኛል፣ እዛኛው ላይ ደግሞ 4 ይቀረኛል። ስለዚህ ሁለቱን ማመሳሰል እንደምችል በዚህ ማወቅ ይችላል። ከዛ በኋላ የጋራ ስንወስድ እንግዲህ እዚህ ጋር z+4 አለ፣ z+4 አለ። አንዴ ነው አይደል ብንወስደው፣ አንዴ z+4ን እንወስዳለን። ሌላ ደግሞ እዚህ ጋር 3 አለ፣ እዚህ ግን የለም አይደል? ስለዚህ 3ንም እንወስዳለን ማለት ዜድ የ3 እና የz+4 ብዜት ነው ኤልሲኤም አድርገን የምንወስደው ማለት ነው። ሁለቱም ጋር አንድ አይነት ካለ አንዱን እንወስድና እዚህ ሌላውን ደግሞ እሱንም ጨምረን ስናባዛ ማለት ነው። ይሄ ደግሞ አጋጣሚ ስኩዌር ቢሆን ኖሮ ደግሞ ይሄንን ሳይሆንም ወስደው ስኩዌሩን ነበር ወስደው ማለት ነው። ተለቅ ያለውን እንወስድ ነበር። አሁን ግን አንድ አይነት ስለሆኑ ጀስት z+4ን እንወስዳለን። ከዛ ይሄኛውን ለዚህ ስናካፍል እንላለን z+4 ይጣፋና 3 ጊዜ ይሆናል። ከዛ 3 ጊዜ 6 18 ብለን እዚህ ጋር 18 እናደርጋለን። ሲቀነስ እንልና ደግሞ ይሄኛው ነገር ደግሞ ለዚህኛው ሲካፈል ደግሞ 3ቱን በ3 ጠፍቶ z+4ን በz+4 ይጠፋና አንድ ጊዜ ይሆናል። አንድ ጊዜ 2 እንላለን። ከዛ ይሄን 2 ይሆናል። ስናቀናንሰው 16 ይሆናል። ከታች 3 አለ z+4 አድርገን እንደዚህ እናስቀምጥ። አሁን ይሄ መልሳችን ደግሞ ትሩ የሚሆነው መቼ ነው? ኦንሊ ይሄ ደግሞ ትሩ የሚሆነው ዜዳችን -4 ካልሆነ ነው አይደለ? ስለዚህ ዜዳችን ሁሌ -4 መሆን የለበትም ብለን ይሄንን 0 የሚያደርግብንን ቫልዩ ኤክስክሉድ ማድረግ መርሳት የለብንም። ይህን ስናይ የሆነ ኮምፕሊኬትድ ሊመስለን ይችላል። 3 ስለሆነ ምንም የተለየ ነገር የለውም። እንዲህ ደግሞ ስታዩት እዚህ ጋር 5x + 2 3x - 1 ተብሎ ደግሞ እዚህ ጋር እንደ ኳድራቲክ ሲቀመጥ ይሄኛውን ወደ እነዚህ መቀየር እንደምንችል እንደ ሂንት ነው የሚሆናቸው። አሁን ምንም ሳልሰራ ይሄኛው ነገር ፋክተራይዝ ባረገው ሳምሃው ከነዚህ ጋር የሚመሳሰል ወይም የሁለቱ ፕሮዳክት እንደሚሆን እገምታለሁ ማለት ነው። ግን መገመት አይጠበቅብኝም። ቀጥታ ፋክተራይዝ አድርጌ ቼክ አደርገዋለሁ። ያኔ ምንድነው የማደርገው? ከታች ያለው ዲኖሚኔተር ይሄንን ማለት ነው ኳድራቲክ ስለሆነ 15x² + x - 2 ማለት ነው። የምንፈልገው ሁለት ቁጥሮችን ነው ሲባዙ 15 ታይምስ -2 የሚሰጠን -30 የሚሰጠን ማለት ነው። ይሄ ሲባዙ ሲደመሩ ደግሞ እቺኛው ቁጥር የሚሰጠን እዚህ ጋር ያለችው ከኤክስ በፊት ያለው ደግሞ አንድ ስለሆነ አንድ የሚሰጠንን ቁጥር እንደመፈለግ ነው። ያኔ ወዲያው ትዝ የሚላችሁ 30 የሚሰጣችሁ 2 ጊዜ 15 ልትሉ ትችላላችሁ፣ 6 ጊዜ 5 ልትሉ ትችላላችሁ። ከሁለቱ ውስጥ ግን ስደማምራቸው አንዱን ኔጌቲቭ አንዱን ፖዚቲቭ አድርጌ ስደማምር አንድ ላረገው የምችለው ስትሉ ይሄ አይሆንም አይደል? ይሄኛው ነው የምንወስደው። ስለዚህ 6 ጊዜ 5 30 ለማድረግ አንደኛው ኔጌቲቭ ባረገው -30 ማድረግ እችላለሁ። ስደምረው ግን ፖዚቲቭ አንድ እንዲሆንልኝ የትኛውን ኔጌቲቭ አረጋለሁ? እቺኛውን ኔጌቲቭ አረጋታለሁ ማለት ነው። ስለዚህ 6 ጊዜ -5 ስናደርግ -30 6 እና -5 ስንደምር አንድ ይሰጠናል ማለት። እስከዛሬ እንግዲህ ዝም ብለን ሲባዙ ይሄን ብቻ ብለን የምናየው ለምንድን ነበር? ኮኤፊሺየንታችን አንድ ስለሆነ አንድ ሲባዛ ይሄ ቁጥር ራሱ ቁጥሩ ስለሚሆን ነው። ከኤክስ ስኩዌር በፊት ኮኤፊሺየንት ሲኖር ግን ሁልጊዜ ይሄን ማባዛት መርሳት የለብንም። ሲባዙ -2 የሚሰጠን ሳይሆን ሲባዙ -2 ታይምስ 15ን የሚሰጠንን ነው የምንፈልገው። ስለዚህ ቁጥሮቻችን ማን ናቸው? -5 እና 6 ናቸው ብለናል። ሁለቱን ስናባዛ ነው -30 የሚመጣው፣ ስንደምራቸው አንድ የሚመጣው። ስለዚህ እቺ መሀል ያለችውን ቁጥር በእነዛ ሁለት ቁጥሮች ብሬክዳውን ማድረግ ነው ማለት ነው። በቃ ኤክስ ብዬ ሳይሆን የምጽፈው የዚህና የዚህ ድምር አድርጌ ነው የምጽፈው። ለምን አደርገዋለሁ? -5x እና 6x ሲደመሩ ነው ኤክስን የሰጠኝ ብለን ምን እናደርጋለን? -5x እና 6xን ብንደምረውን ኤክስ ብሎ እንደ መጻፍ ነው። በሌላ አጻጻፍ እንደ መጻፍ እንደማለት ነው። ፋክተራይዜሽን አንዳንድ ጊዜ ዝም ብላችሁ ካሰባችሁት እንደ ፈን ነገር ነውና ይሄንን 15
ኤክስ ስኩዌር ታረጋላችሁ። እቺኛዋ -5x ነች። ለምን እዚህ ጋር -5 መሆን ያለበት ብለን ስላለን -5x 6x አርገን ይሄንን በእነዛ ሁለት ቁጥሮች መጻፍ ማለት ነው። ከዛ እቺ -2 ደግሞ መርሳት የለብንም። እዚህ ጋር -2 አለ። አሁን ያንን በሁለቱ ቁጥሮች ብሬክዳውን የምናደርገው ለምንድነው? ግሩፕ ለማድረግ እንዲመቸን ነው። እንደዚህ ሁለት አድርገን ግሩፕ ለማድረግ እንዲመቸን። ምናልባት ደግሞ አንዳንድ ሰው ደግሞ 5ን እዚህ ጋር አድርጎ 6ን እዚህ ጋር ብታረጉ ትችላላችሁ። ግን 5ን ያስቀደምኩት ለምንድነው? 15 እና 5ን ቁጥሮቹ የጋራ መውሰድ ስለሚችል በ2 እና በ6 መካከል የጋራ መውሰድ ስለሚችል ነው እንጂ ብታዘዋውሩት ምንም ችግር የለውም። ከዛ እዚህ ጋር የጋራ ማንን መውሰድ ይችላል? 5 እና ኤክስን መውሰድ ይችላል። እዚህ ጋር 5 እና ኤክስን የጋራ ስወስድ ለዚህኛው 5 ከ3 ነው 15 የሚመጣው። ስለዚህ 3 ይሆናል። 1 ኤክስ ደግሞ ስለወሰድኩኝ ኤክስ ቀረ ማለት ነው። አሁን ብታበዙት 5x እና 3xን ብታበዙ 15x ስኩዌር ይመጣል ማለት ነው። ከዛ ደግሞ ይሄን 5x ኦልሬዲ የጋራ ስለወሰድኩኝ የሚቀረኝ ማን ነው? 1 ነው ማለት ነው። -1 ነው ማለት ነው። አሁን ወዲያውኑ ይታያቸዋል። እዚህ ጋር ያስቀመጡልን ቁጥር የዛ የፋክተራይዜሽን አንደኛው ፓርት ነው ማለት ነው። እና በእንደዚህ ወዲያው አይታችሁት ከባድ አድርጋችሁ እንዳትቆጥሩት። እንደውም እነዚህ ሂንት ነው የሚሰጧችሁ። ፋክተራይዝ ማድረግ ቢያቅታችሁ ራሱ ሁለቱም ፕሮዳክታቸውን ነው የሚሆነው ብላችሁ አስዩ ማድረጉ ይሻላል። ከዛ እዚህ ጋር ሲደመር እናደርግና ደግሞ የዚህ ደግሞ በ6 እና በ2 መካከል የጋራ ማንን መውሰድ ይችላለሁ? 2ን የጋራ መውሰድ ስለምችል እዚህ ጋር 3x ይቀረኛል። ከዛ -1 ይሆናል። ፋክተራይዜሽን ስንጠቀም ሁሉ ጊዜ አንድ አይነት ነው የሚመጣው። ብዙ ጊዜ ይሄና ይሄ አንድ አይነት ይመጣል። አሁን ይሄን ብታበዙ 2ን በ3 ብታበዙ 6x፣ ይሄን 2ን ደግሞ በ1 ብታበዙ 2 ማለት ነው። ስለዚህ ቁጥሮቹን የጋራ ነው ያወጣ ነው። ያኔ ይሄና ይሄ አንድ አይነት ስለሆኑ ተመልሰን 2 ከምንጽፍልና ምን እናደርጋለን? ይሄንን ደግሞ የጋራ አድርጌ በወሰድ እንደ የጋራ መውሰድ ማለት አንዴ መውሰድ እንደማለት ነው። 3x -1 አድርጌ በወሰድ የጋራ ባረግ እዚህ ጋር ማን ይቀረኛል? የጋራ ስለወጣሁት ይሄንን 5x ይቀረኛል። ስለዚህ 5x እዚህ ጋር አረጋለሁ። ከዛ ሲደመር አድርጌ እዚህ ጋር ደግሞ 3xን ኦልሬዲ የጋራ ስለወጣሁትኝ እዚህ ጋር አድርጌ ስለወጣሁትኝ 2 ይቀረኛል ማለት ነው። ስለዚህ +2 ይሆናል። አሁን ብታበዙት 3x -1 ታይምስ 5x ይሆናል አይደል? 3x -1 ታይምስ 5x ይሄን ታገኛላችሁ። ከዛ ደግሞ ከዚህ ጋር ብታበዙ ደግሞ 3x -1 ታይምስ 2 ደግሞ ይሄው 3x -1 ታይምስ 2 ታገኛላችሁ። ስለዚህ እነዚህን ሁለቱን የጋራ ስናወጣ እነዚህ የማይመሳሰሉትን አንድ ላይ ግሩፕ ማድረግ እንችላለን። በቃ ፋክተራይዜሽን ዴፊኒሽኑ ይሄ ነው ማለት ነው። ስለዚህ አሁን ካያችሁት የ3x -1 እና የ5x +2 ብዜት ነው የሆነው። ፋክተራይዜሽን የማያውቅ ሰው ቢሆን ደግሞ ከጅማሬው ይሄ ኳድራቲክ እኮ ምናልባት ሁለቱ ተባዝተው ሊሆን ይችላል ብላችሁ እንኳን አስዩም ብታደርጉ most of the time true ነው የሚሆነው። ስለዚህ ይሄን ጥያቄ ተጽፈው ምን አድርጌ ጽፈዋለሁ? -50x ስኩዌር -55x +8 ይሆንና የታችኛውን ግን ፋክተራይዝ ሳደርገው የ3x -1 እና የ5x +2 ብዜት ነው። ቅድም ፋክተራይዝ አድርገን እንዳየነው ማለት ነው። ሲቀነስ አድርገን 25x ኦቨር 5x +2 ደግሞ አለ እዚህ ጋር ሲደመር አድርገን ደግሞ እዚህ ጋር 25x ስኩዌር +15x ኦቨር ደግሞ 3x -1 አለ። አሁን የሚቀረን ኤልሲኤም መውሰድ ነው። ኤልሲኤም ስንወስድ ከእያንዳንዱ አንዱን ነው የምንወስደው ማለት ነው። 3x -1ን አንዴ ከወሰድን እዚህ ጋር ተመልሰን አንወስድም ማለት ነው። በቃ ከዚያ ያልወሰደው ደግሞ 5x +2 አለ። እሱንም 5x +2ንም እንወስዳለን። በቃ ሌላ የምንወስደው አዲስ ነገር የለም። ሌላ ያልከተትነው ነገር ቢኖር ነው እሱን እየጨመርን በማባዛት ማግኘት እንችል ነበር። ስለዚህ የዲኖሚኔተሮቻችን ኤልሲኤም ማን ነው ማለት ነው? የዚህና የዚህ ፕሮዳክት ነው። ከዛ በኋላ ይሄኛውን ካገኘን በኋላ ይሄ ሲካፈል ለዚህ እንላለን አንድ ጊዜ የላይኛው ቁጥር ደግሞ የራሱ ቁጥሩን ይሰጠናል። ስለዚህ ምን እናደርጋለን? -50x ስኩዌር -55x +8 እናደርግና ሲቀነስ እናደርግና ደግሞ ይሄኛው ደግሞ ልክ ቁጥር እንደምንሰራው ይሄኛው ደግሞ ለዚህ ሲካፈል 5x +2 ይጣፋልንና 3x -1 ይቀረናል። ከዛ 25xችንን በዛች በቀረችው 3x -1 እናባዛዋለን ማለት ነው። እንደሚያደርግነው ይሄኛው ሲካፈል ለዚህ አንድ ጊዜ ይሄ ራሱ ቁጥሩ ሲቀነስ አለንና
ይሄኛው ሲካፈል ለዚህኛው ደግሞ 5x ይጣፋልንና 3x - 1 ይቀራል። 25x እና 3x - 1 እናባዛለን። ከዛ ደግሞ ሲደመር ብለን ደግሞ አሁን ደግሞ ይሄኛው ደግሞ ለዚህኛው ሲካፈል እንላለን 3x - 1 ይጣፋልና 5x + 2 ይቀረናል። 5x + 2 ታይምስ የላይኛው ቁጥር አድርገን ደግሞ እነሱም መደማመር ነው። ከዛ 25x² + 15x አለ። ይሄንን በማን ነው የምናበዛው? ያን ስናካፍል ያገኘነው 5x + 2 አለ በ5x + 2 እናበዛዋለን። ቁጥር ደግሞ ከተሳሳትኩ እናንተ ኮሬክት አድርጉኝ አደራ። ከዛ በኋላ እንግዲህ እንደ ፖሊኖሚያል አዲሽን መደማመር ነው ማለት ነው። ከላይ ያለው -50x² አለ፣ ከዛ 55x አለ ፕላስ 8 አለ። ይሄኛውን ደግሞ እናብዛ ካልን 25ን በ3 እናበዛው 75 ይመጣል። -75x² ይመጣል። ይሄን እያበዛው ያለውትን 25ን በ3 እናበዛው 3 ጊዜ 5 15 ከዛ 75 ይመጣል አይደል? ኔጌቲቭ ስለሆነ ይሄ ኔጌቲቭ 75 ይሆናል። x እና x ደግሞ x² ይሆናል። ከዛ ደግሞ ኔጌቲቭ 25x ደግሞ በኔጌቲቭ 1 ሲባዛ ደግሞ ቅንፉን ለማጥፋት ማለት ነው ሲደመር 25x ይሆናል። ይሄን ሁለቱን ደግሞ ለብቻው እናባዛ ካልን 25x² 15x አለ በ5x + 2 ስናበዛ ስንት እናገኛለን? 5xን በ25 ብናበዛው 5 ጊዜ 5 25 ይሆንና 125 ይሆናል አይደለ? 25ን በ5 ስናበዛ 125 ኤክሳችን ደግሞ ስኩዌር ነው። ይሄ 1x አለ x³ ይሆናል። የፖሊኖሚያል መልቲፕሊኬሽን ማለት ነው። ከዛ ደግሞ 5xአችን ደግሞ በ15x ሲባዛ ደግሞ 15ን በ5 ስናበዛው 25 ይሆንና 75 ይሆናል። x እና x x² ስለሚሆን 75x² ይሆናል። ከዛ ደግሞ ሁለት ደግሞ 25ን ሲያበዛው 50 ይሆናል 50x²። ከዛ ሲደመር አድርገን ደግሞ አሁንም ሁለት ደግሞ 15ን ሲያበዛው ደግሞ 30x ይሆናል ማለት ነው። በቃ አሁን እነዛን እዚህ ጋር መደመር ነው ማለት ነው። አሁን እዚህ ጋር መደምረው እዚህ ጋር ፕላስ አድርጌ መደምረው የዚህን ቶታል ሪዛልቱን ለማግኘት 125 አለ ኪዩብድ ነው ሌላ የለውም። ይሄ ግን 75 እና 50 መደመር ይችላሉ 125 ይመጣል አይደለ? እሱ ራሱ ስለዚህ 125x² አለ። ሌላ ደግሞ 30x አለ። ሌላ ደግሞ ይሄ ኪዩብድ ሌላ ምንም የሚደመርበት ስለሌለ 125x³ አለ ማለት ነው። አሁን እነዚህ ማቃለል ነው። ከዛ ኦቨር አድርገን ከታች ግን 3x - 1 ታይምስ 5x + 2 ይሆናል። ከዛ በኋላ እንግዲህ x² ያለባቸውን እየደመርን አንድ ላይ ማጣፋት ነው። እዚህ ጋር 75 አለልን፣ እዚህ ጋር 50 አለልን። ኔጌቲቭ ናቸው። ይሄኛው ኔጌቲቭ ነው፣ ይሄም ኔጌቲቭ ነው። ስንት ይሆናል ስንደምራቸው? ይሄንና ይሄንን ስንደምር ኔጌቲቭ 125 ይሆናል። ኔጌቲቭ 125 ከፖዚቲቭ 125 ጋር ይጣፋልናል። እዚህ ጋር ደግሞ ካየነው 25x አለ፣ እዚህ ጋር ደግሞ 30x አለ። ሁለቱም ብንደምር 25 እና 30 55x ይሆናል። ፖዚቲቭ 55xአችን ደግሞ ከዚህ ኔጌቲቭ 55xአችን ጋር ይጣፋል። ከዛ ማን ቀረን? ከላይ 8 እና 125x³ ብቻ ቀረን ማለት እና ቁጥር እንዳትሳሳቱ ቀስ አድርጋችሁ ነው መስራት። ስለዚህ ቀረን እዚህ ጋር 8 ቀርቶናል። አንድ ሌላ ደግሞ ሲደመር አድርገን እንደሚቀረን ማለት ነው 125x³ አለ 125x³ እናደርጋለን። ከዛ ከታች ከ3x - 1 እና 5x + 2 ሆነ ማለት ነው። ይሄን ደግሞ ሳስቀምጠው ምን አስቀምጥ እንዴት አድርጌ ማስቀመጥ እችላለሁ? 125x³ + 8 ማለት ነው ኦቨር 3x - 1 ታይምስ 5x + 2 ማድረግ እችላለሁ። ይሄን ደግሞ ካስቀመጣችሁት በኪው አድርጌ ላስቀምጠው ካላችሁት 5 አድርጋችሁ x³ + 2³ ማለት ነው አይደለ? ሁለትን ኪዩብ ብታረጉት 8 ይሰጣል። 5xን ኪዩብድ ብታረጉት 5ቱ 125 ይሆናል። ኤክሱ x³ ይሆናል። ስለዚህ እንደ ኪዩብ ፎርማት ማስቀመጥ ትችላላችሁ። ለምን? ምናልባት የሚጣፋ ካለ ማለት ነው። ከዛ እንግዲህ ይሄ ምን ሆነ ማለት ነው? 5x³ + 2³ አድርገን ከታች 3x - 1 ታይምስ 5x +
ይሆናል ማለት ነው። አሁን ደግሞ ልክ a ስኩዌር ማይነስ b ስኩዌር ከተባልን a ፕላስ b ታይምስ a ማይነስ b ብለን እንደያዝ ነው። ይሄ አንደኛው መያዝ ያለባቸው ያልኩት እንደሆነ አሁን ነው። በተመሳሳይ መልኩ a ኪዩብድ ፕላስ b ኪዩብድ ከተባልን ወይም ማይነስ b ኪዩብድ ከተባልን የምናደርገው a ፕላስ b እናደርግና ከዛ a ስኩዌር ማይነስ ab ፕላስ b ስኩዌር አድርገን ነው የምናስቀምጠው። እዚህ ጋር ማይነስ ወይም ፕላስ ነው የሚሆነው። ስለዚህ a ኪዩብ ፕላስ b ኪዩብድ ከተባልን የሚሆነው ፋክተራይዝ ስናደርገው a ፕላስ b ታይምስ a ስኩዌር ማይነስ ab ፕላስ b ስኩዌር ነው። ይሄ ፕላስ ከሆነ እዚህ ጋር ያለችው ማይነስ ትሆናለች። ይሄ ማይነስ ከሆነ እዚህ ጋር ያለው ፕላስ ይሆናል ማለት ነው። ስለዚህ በእኛ ኬዝ ይሄኛው a ያችን ይሄ እንደማለት ነው፣ b ያችን ይሄ እንደማለት ነው። ስለዚህ ፋክተራይዝ ሳደርገው 5x ፕላስ 2 አረግና ከዛ 5x ስኩዌር ሳደርገው 25x ስኩዌር ይሆናል። ከዛ ደግሞ ፕላስ እዚህ ጋር ማይነስ ab አይደል ያልነው ማይነስ እናረግና a እና b ስናባዛ ደግሞ 5 ጊዜ 2 10x ይሆናል። ከዛ ፕላስ b ስኩዌር ለሚኖር ደግሞ 2 ስኩዌር ስናረገው 4 ይሆናል ማለት ነው። ቁጥር እንግዲህ ከተሳሳትኩ አደራ እናንተ እየተከታተላችሁኝ ታስተካክሉልኝ ያላችሁ ኮሜንት ላይ፣ ከዛ ኮሜንት ሰጡኝ ያላችሁ ከተሳሳትኩኝ ቁጥሩን፣ ከዛ እንደዚህ እናስቀምጣለን። ያኔ ይሄኛው በዚህ ይጣፋልናል። ከማጣፋታችን በፊት ግን ዲኖሚኔተሩን 0 የሚያደርገውን ቁጥር መፈለግን መርሳት የለብንም። አሁን ለማሳየት ያህል ነው። ከዛ ይሄን ካጣፋን በኋላ መልሳችን ፋይናል የሚሆነው a ኦቨር ይሄ ነው ብለን 25x ስኩዌር ማይነስ 10x ፕላስ 4 ኦቨር አድርገን 3x ማይነስ 1 ብለን ማስቀመጥ እንችላለን። ሌላኛው ደግሞ ኳድራቲክ ስለሆነ ደግሞ ፈርዘር ደግሞ ፋክተራይዝ አድርገን ነው ይሄም ሊጣፋ ስለሚችል እሱም እንሞክራለን። አሁን ግን እንደዚህ እንዳለ ኤክስክሉድ ማድረግ ያለብን ቁጥር ማለት ነው ይሄን 0 የሚያደርግብንና ይሄን 0 የሚያደርጉብንን ቁጥሮች ኤክስክሉድ ማድረግ አለብን። 3x ማይነስ 1ችን 0 መሆን ስለሌለበት 0 እንዳይሆንበት ኤክሱ ምን መሆን አለበት ማለት ነው አንድ እናደርግና ኦቨር 3 አድርገን አንደኛ ኤክሳችን መሆን የሌለበት 1/3 መሆን የለበትም። ለምን 1/3 ከከተትን እዚህ ላይ 1/3 ታይምስ 3 1 ይሆንና ዲኖሚኔተራችንን 0 ያደርግብናል። ሌላ ደግሞ እዚህ ጋር ያጣፋነውን መርሳት የለብንም። ከማጣፋታችን በፊት ነው እነዚህን ማስቀመጥ ያለብን። 5x + 2 0 መሆን የለበትም። ይሄም ነገር 0 ከሆነ ዲኖሚኔተሩን 0 ስለሚያደርግብን 5x + 2 0 መሆን የለበትም። ያ ማለት ለኤክስ ሶልቭ ስናደርግ ኤክሳችን መሆን የሌለበት ይሄንን ወደዛ ብንወስደው ኔጌቲቭ 2 ይሆናል። ከዛ ኦቨር 5 አድርገን ኤክሳችን ሌላ ደግሞ መሆን የሌለበት ምንድነው መሆን የሌለበት ኔጌቲቭ 2 ኦቨር 5 መሆን የለበትም። ለምን ኔጌቲቭ 2 ኦቨር 5 እዚህ ውስጥ ብትከቱ 5 ታይምስ ኔጌቲቭ 2 ኦቨር 5 ኔጌቲቭ 2 ይመጣል። ኔጌቲቭ 2 እና 2 ሲደምሩ 0 ይመጣና ዲኖሚኔተሩን 0 ስለሚያደርግብን አሁን የላይኛውን ደግሞ ይሄ 25x ስኩዌር ማይነስ 10x ፕላስ 4 የሚለውን ፋክተራይዝ ስናደርገው ሲባዙ 25 ጊዜ 4 ነው የሚሰጠን። 25 ጊዜ 4 ማለት ስንት ነው? 25ን በ4 ስናበዛ 100 ነው አይደል? ስለዚህ ሲባዙ 100 የሚሰጠን ይሄ ሲባዙ ማለት ነው። ሲደመሩ ደግሞ ኔጌቲቭ 10 የሚሰጠን ማለት ሲደመሩ ደግሞ ኔጌቲቭ 10 የሚሰጡን ቁጥሮችን ነው የምንፈልገው። ሲባዙ እንግዲህ 10 ጊዜ 10 አድርገን 100 ልናደርግ እንችላለን። ከእንደገና ደግሞ 25 ጊዜ 4 ልንል እንችላለን። 50 ጊዜ 2 ልንል እንችላለን። ስንደምራቸው ግን ኔጌቲቭ 10 ለማድረግ ያስቸግራሉ ሁላቸው ማለት። ልክ እንዲህ አይነት ሲገጥማችሁ ይሄ ነገር ፋክተራይዝ የማይሆን ነው ብላችሁ ማቆም ትችላላችሁ። መቀጠል የለባችሁም። ፋክተራይዝ ለማድረግ መሞከር የለባችሁም። ብዙ ማታገኙ ከመሰላችሁ ሲደምሯቸው ኔጌቲቭ 10 አልመጣም ማለት ምንድነው ማለት ነው? ዲስክሪሚናንቱ እነዛ ስኩዌር ሩት ውስጥ ያለውን b ስኩዌር ማይነስ 4ac ብትፈልጉ ኔጌቲቭ ይመጣል ማለት ነው። ኔጌቲቭ መጣ ማለት ያ ቁጥር ፋክተራይዝ መሆን አይችልም። አሁን b ስኩዌር ማይነስ 4ac ቼክ ብታረጉ ይሄ a ነው፣ ይሄ b ነው፣ ይሄ c ነው። b ስኩዌር የሚለው ላይ እንግዲህ ኔጌቲቭ 10ን ስኩዌር ስታረጉ 100 ይመጣል። ሲቀነስ አድርጋችሁ 4 ታይምስ አድርጋችሁ ኤያችሁ 25 ነው። ከዛ ሲያችሁ ደግሞ 4 ነው። ብታባዟቸው የስኩዌር ሩቱ
ኔጌቲቭ ይመጣባቸዋል። ስለዚህ ሌዛን 0 ከሆነ ደግሞ ስኩዌር ሩት ውስጥ ይሄ ዲስክሪሚናንታችን ሌዛን 0 ከሆነ ማለት ፋክተራይዝ መሆን አይችልም። ስለዚህ መልሳችንን እንደዚሁ አድርገን ማስቀመጥ እንችላለን። ቁጥር ካልተሳሳትኩ ነው እንግዲህ ይሄ ሁሉ። ቁጥር ከተሳሳትኩ ደግሞ እናንተ ታርሙኛላችሁ። በጣም ነው የምተማመንባችሁ። በተለይ ደግሞ ቪዲዮዬን ስታዩ ሁልጊዜ ስህተት ካለ የማስቀምጠው ዲስክሪፕሽኑ ላይ ስህተት ኮሬክሽን ብዬ አስቀምጣለሁ። ኮሜንትም ደግሞ ተማሪ የሰጠኝን ኮሬክት ያደረገኝን የተማሪ ኮሜንት ደግሞ ፒን ስለማድረግ ሁልጊዜ ኮሜንቴ ላይ ያለውን የመጀመሪያውን ኮሜንትና ዲስክሪፕሽኑን ማየትን እንዳትረሱ።